ሰላም ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮዬ ኢንተርኔት እንዴት አድርገን መግዛት እንደምንችል አሳያችኋለሁ ማለት ነው። ናሽናል ሚኒትን፣ ሎካል ሚኒትን እና ሶሻል ሚዲያን ሁሉንም አንድ ላይ እንዴት አድርገን መግዛት እንደምንችል እንዲሁም ለየብቻ ደግሞ ስንፈልግ እንዴት አድርገን መግዛት እንደምንችል አሳያችኋለሁ ማለት ነው። የቪዳራቴክ ቤተሰብ አባል ያልሆናችሁ አባል እንድትሆኑ በትህትና ጠይቃለሁ። እንዲሁም ደግሞ አባል የሆናችሁ ቪዲዮውን በላይክ እንድትጀምሩት በትህትና ጠይቃለሁ ማለት ነው። አሁን ወደ ማሳየቱ ልግባና ላሳያችሁ። ሜሴጃችን ጋር ነው መጀመሪያ የምንሄደው። ሜሴጃችን ጋር ከመጣን በኋላ እንከፍተውና እዚች ጋር መጻፊያው ጋር እንገባለን። ከገባን በኋላ 1100 ብለን እንጽፋለን። እንግዲህ ለሞባይል ተጠቃሚዎች ነው። ከላይ 1100 ብለን እንጽፍና ከታች 8800 ብለን እንጽፍና እንልከዋለን። ስልከው ሜሴጅ ይመጣልኛል ማለት ነው። ከዛ የምፈልገው መርጬ መግዛት እችላለሁኝ ማለት ነው። 8800 የሚሰጠን ምንድን ነው? ናሽናል ሚኒት ነው። ናሽናል ሚኒት ብቻ ስንፈልግ ነው 8800ን የምንጠቀመው ማለት ነው። ስለዚህ ናሽናል ሚኒት ብቻ ነው። ናሽናል ሚኒትም ሆኖ የዴይሊ ያለ፣ ዊኪሊ ያለ፣ መንዝሊ ያለ። ስለዚህ የምንፈልገውን ለአንድ ቀን ከፈለግን፣ ለሳምንት ከፈለግን እና ለወር ከፈለግን እንደ ምርጫ አለ። ለምሳሌ ለአንድ ቀን ከሆነ 25 ሚኒት አለው። እንደገና ደግሞ ዋጋው 3 ሪያል ነው ማለት ነው። ስለዚህ እንደዚህ እያደረግን የምንፈልገውን መግዛት እንችላለን ማለት ነው። ከፍተኛን ከፈለግን አለ፣ እንደ ምርጫችን መርጠን መጠቀም እንችላለን ማለት ነው። ይሄ ናሽናል ሚኒትን ብቻ ለመግዛት ነው። እሺ ሁለተኛውን ደግሞ ላሳያችሁ። ሁለተኛው እዛው እያለ አሁንም 1100 ላይ ነው ያለሁት ከላይ። ከታች ደግሞ ምን ብዬ ጽፋለሁ? ከታች 444 ብዬ ጽፋለሁ ማለት ነው። ከዛ ሴንድ ስለው አሁንም ሜሴጅ ይላክልኛል ማለት ነው። ይኸው ሜሴጅ ተልኮልኛል። ከፍቼ ልየው። እሺ አሁን ውስጥ ላይ የምንፈልገው አይነት እንደ አቅማችን አለ ማለት ነው። ከከፍተኛ እስከ ዝቅተኛ አለ። ይሄ ምንድነው? ሁሉንም የያዘ ነው። ሁሉንም የያዘ ሎካል ሚኒትን፣ ናሽናል ሚኒትንም፣ ኤስኤምኤስም እንዲሁም ሶሻል ሚዲያንም የያዘ ነው። ስለዚህ ሁሉንም የያዘ ስለሆነ 444 ብላችሁ ስጽፉ ሁሉንም የያዘ ያመጣላችኋል። ከፈለጋችሁ ይሄንን ሰብስክራይብ ማድረግ ትችላላችሁ ማለት ነው። ለምሳሌ አንዱን ሰብስክራይብ ለማድረግ እስቲ ላሳያችሁ። ለምሳሌ 220 መግዛት ከፈለግን የ220 መግዛት ከፈለግን 100 ጂቢ ያለው ሎካል ኢንተርኔት 100 ጂቢ ያለው እንዲሁም አንሊሚትድ ናሽናል ሚኒት አለው። አንሊሚትድ ናሽናል ሚኒት እንዲሁም አንሊሚትድ ሶሻል ሚዲያ አለው። ይሄ ለስንት ቀን ነው? ለአንድ ወር ነው ማለት ነው። 4 ዊክ ለአንድ ወር ነው። እንደገና የምንልከው ኮድ ደግሞ ኮዱ 220 ብለን ወደ 1100 እንልከዋለን ማለት ነው። ስለዚህ ይሄ አጠቃላይ ሁሉንም የያዘ ነው። እንደ ፍላጎታችን ከከፍተኛ እስከ ዝቅተኛ አለ። ለምሳሌ ዝቅተኛውን እስቲ እኔ ዝቅተኛው 20 ሪያል አለ። እዚህ ጋር 20 አለ። ይኸውና 20 ነው። ምንድን ነው ያለው?
አንሊሚትድ ሎካል ኢንተርኔት እና አንሊሚትድ ሎካል ኢንተርኔት እና 50 ናሽናል ሚኒት አለው ለሁሉም ኔትወርኮች ማለት ነው። እንደገና ሰብስክራይብ ስናደርግ የምናደርገው ኮድ 20 ብለን ከላይ 1100 ከታች 20 ብለን እንልከዋለን ማለት ነው። ይሄ ሁሉንም መግዛት ስንፈልግ ነው 444 ብለን የምንልከው ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ ላሳያችሁ። ሶስተኛው አሁንም እዛ ቦታ ላይ 1100 ላይ ነው ያለሁት። ከታች ምን ብዬ ጽፋለሁኝ? ኔት ብዬ ጽፋለሁኝ። ኔት ብዬ ጽፍና ይሄ በባለፈውን ቪዲዮ አሳይቻለሁ። ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። ኔት ብዬ ጽፍና ሴንድ እለዋለሁኝ። ከዛ ልክ እንደዚሁ መልእክት ይመጣልኛል። የምፈልገውን መርጬ ሰብስክራይብ ማድረግ እችላለሁኝ ማለት ነው። እሺ ከፍቼ ልየውና ይሄ ኢንተርኔት ነው። ኢንተርኔት በንድል ነው። ለሶሻል ሚዲያ ነው። ስለዚህ እዚህ ጋም የምንፈልገውን እንደ አቅማችን አይተን መግዛት እንችላለን ማለት ነው። እጅግ በጣም ብዙ ምርጫዎች ነው ያሉት እዚህ ጋር ዋጋችንን አይተን መግዛት እንችላለን ማለት ነው። ስለዚህ አሁን ይሄ እንዴት መግዛት እንችላለን? ለምሳሌ አንዱን መርጬ ላሳያችሁና ለምሳሌ እችኛዋ 100 ጂቢ አለች። 100 ጂቢ አለ ለ30 ቀን ነው ወይም ለአንድ ወር ነው። ዋጋው ደግሞ 184 ነው። የምንልከው ኮድ ወደ 1170 ብለን ይሄንን ኮድ እንልከዋለን ማለት ነው። ስለዚህ እንደዚህ አድርገን መግዛት እንችላለን ማለት ነው። ከከፍተኛ አሁን ለምሳሌ እዚህ ጋር 1000 አለ። 600 ሜጋባይት ከፈለግን 600 ሜጋባይት አይደለም ጊጋባይት ነው። ከፈለግን ለ180 ቀን ነው ማለት ነው። ለ180 ቀን ዋጋው 1035 ነው። ይሄ በጣም ከፍተኛ ነው። የምንልከው ኮድ ደግሞ 606 ብለን እንልከዋለን ማለት ነው። ይሄ በጣም ከፍተኛው ነው። እዚህ ጋር ደግሞ ዝቅተኛውን ከፈለጋችሁ መርጣችሁ መግዛት ትችላላችሁ። ለምሳሌ አሁን እዚህ ጋር አለ። ለምሳሌ 1 ጂቢ መግዛት ከፈለግን ይቅርታ 1 ጂቢ መግዛት ከፈለግን እዚች ጋር 1 ጂቢ ለ30 ቀን ነው። ለ30 ቀን ዋጋው 34.50 ነው ማለት ነው። 34.50 ነው። የምንልከው ኮድ ደግሞ 6100 ብለን ወደ 1100 እንልከዋለን ማለት ነው። ስለዚህ እንደዚህ እያደረግን እንደ ፍላጎታችን መርጠን መግዛት እንችላለን ማለት ነው። ስለዚህ ስለ ሞባይል የሰራሁት ሌላ ቪዲዮ አለ። ገብታችሁ ፕሌሊስት ውስጥ ማየት ትችላላችሁ ማለት ነው። ቀጣይ እንድሰራላችሁ የምትፈልጉት ስለ ሞባይል ሲም ካርድ እንድሰራላችሁ ወይ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ቪዲዮ ሰራበታለሁ ማለት ነው። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።